አንዲት ሚስት ባሏ ፊት ማለት ነው የሆነች ዝርፍጥፍጥ ብላ መቅረብ የለባትም አያችሁ ክሽን ብላ ጽድት ብላ ጸጉሯን አበጠራ ሲዋክ አድርጋ እንደዚህ ሀከዛ ለምን አላህ ስላዘዘኝ ብላ ማለት ነው አንድ ባል አያችሁ ልክ እሱ ሚስቱ መሆን እንዳለባት እሱም ሊሆን ይገባል ወለሁነ مثل الذي عليهن خير ለዚህ አንድ ሰው ሸንቃጣ ጽዱ አያችሁ ጀንተል ያለ ጥርሱ ነጭ የሆነ ጡንቻው ጣውላ መሆን የለብህም ፑሽ አፕ ስራ አየው ዘርፈጥፈጥ አትበል ሸንቀጥ በል አየው እንደዚህ ነው ለዚህ ስትታይ አቡ እንዴት ያምርበታል ጀንተል ያለ አዎ እንዲ መሆን አለበት ለምን ነፍስን መጠበቅ ዲን ነው አላህ በእኛ ላይ ያስቀመጠው ሐላፊነት ነው እንቅልፋችን ሰዓቱ ሊጠበቅ ይገባል ምግባችን ሰዓቱ ሊጠበቅ ይገባል አያችሁ ራስን መጠበቅ ይሄ የደስታ ምንጭ ነው